ሰላም ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬም ለእናንተ አንድ የሚጠቅምና ምርጥ የሆነ ቪዲዮ ይዤላችሁ መጥቻለሁ። እንዴት አድርጋችሁ ቴሌግራምን ተጠቅማችሁ ገንዘብ በመስራት በቀጥታ ወደ ቴሌብር የምልኩበትን መንገድ ነው ማሳያችሁ። ይህንን ነገር ከዚህ በፊትም ዩቲዩብ ላይ ለእናንተ ሰርቼላችሁ ነበር ጥር ባለ፣ ነገር ግን አልገባንም በደንብ አብራርተን ስራለን ብላችሁ ጥያቄ ጠይቃችሁኛል። ከዚህ በተጨማሪም ደግሞ እናንተ ገንዘብ ስትዋጣ ማሳየን ብላችሁኛል። ገንዘብ ስዋጣ እዛ ዘንዳ ሰርቼላችሁ ነበር፣ ነገር ግን ዩቲዩብ ራሱ ልክ እንደምትመለከቱት ደልቶብኛል። ስለዚህ በአዲስ ቪዲዮ እና ለእናንተ በሚገባ ግልጽ በሆነ መልኩ ገንዘብ እየዋጣውም እንዴት አድርጌ እንደምሰራም ለእናንተ ሙሉ ለሙሉ የማሳያችሁ ይሆናል። ስለጠፋሁኝ ደግሞ በጣም ይቅርታ ጠይቃችኋለሁ። ነገር ግን ይህ ቪዲዮ ለብሶ እንዲታይና የዩቲዩብ ዋች አወር ሞልቼ ሞኔታይዝ እንዳደርግ የእናንተ እርዳታ ስለሚያስፈልገኝ ሁላችሁም እስከ መጨረሻው እንድትከታተሉልኝ ጠይቃችኋለሁ። ከዚህ በተጨማሪም ደግሞ አዳዲስና አስተማሪ እንዲሁም ደግሞ እናንተ የምትጠይቁትን ጥያቄን የምመልስበት ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ሰብስክራይብ በማድረግ ነው የደወል ምልክቷን በመጫን ቤተሰብ መሆን እንዲሁም ደግሞ ቪዲዮ ለብዙ ሰው እንዲደርስ ሼርና ላይክ እያደረጋችሁ መጀመር ትችላላችሁ። ቀጥታ ወደ ቪዲዮ ልውሰዳችሁ። እሺ፣ በመጀመሪያ የምናደርገው ወደ ቴሌግራም ሰርች ማድረጊያው ላይ ከገባን በኋላ @ሜጋቲፕ አንድ ብለን ሰርች እናደርጋለን። በመቀጠልም የምንጣልንን ቻናል ጆይን ካደረግን በኋላ መጨረሻ ላይ ያስቀመጥኩላችሁ ሊንክ ነክታችሁ ወደ ቦቱ ትገባላችሁ ማለት ነው። ይህንንም ቦት ከገባችሁ በኋላ እናንተ የሚጠይቃችሁ ወይም ደግሞ ስታርት በምትሉበት ሰዓት ስልክ ቁጥራችሁን ይጠይቃችኋል። እናንተም ደግሞ ስልክ ቁጥራችሁን እዛው ዘንዳ ሼር ፎን ናምበር የሚለውን የራሳችሁን ስልክ ቁጥር ታስገባላችሁ። ይህ ስልክ የሚጠቅማችሁ እናንተ ገንዘብ የምትቀበሉበት ወይም ደግሞ ቴሌብር የምትጠቀሙበት ስልክ ቁጥር ሊሆን ይገባል ማለት ነው። ካልሆነ ግን ቴሌብር የምትጠቀሙበትና እናንተ ደግሞ ይህንን የስራ የምትሰሩበት የቴሌግራም አካውንታችሁ ተመሳሳይ ቁጥር ሊሆን ይገባል። እናንተ በተመሳሳይ ስልክ ከከፈታችሁ በኋላ ይህንን ታደርጋላችሁ። በመቀጠልም ስታርት ብላችሁ እናንተ ስልክ ቁጥራችሁን ከላካችሁለት በኋላ ስራዎች አሉ እንደምትመለከቷቸው ጆይን ቻናልና ጆይን ቦት እንዲሁም ደግሞ ሄልፕ ሴንተር አለ። ባላንሳችሁን የምታውበት ዊዝድሮ እንዲሁም ደግሞ የተለያዩ አድቨርታይዘርም መሆን ትችላላችሁ። እናንተ ማስታወቂያዎችን ገንዘብ እየከፈላችሁ እንዲሰራላችሁ ቶፕ አፕ ማድረግ ያማኑ ዲፖዚት ማድረግ ያለ እናንተ ገንዘብ መስራት ስለሆነ የምትፈልጉ ጆይን ቻናል የሚለውን ትጫናላችሁ። በመቀጠልም ጆይን ቻናል ብላችሁ አንድ ጊዜ ከተጫናችሁት በኋላ ቻናሎችን ልክ እንደዚህ ያመጣላችኋል። በመቀጠልም እናንተ ቻናል የምትላለች እሷን ትነኳታላችሁ። ጎቱ ቻናል የምትማነው እሷን በምነኩበት ሰዓት ወደ ቻናሉ ያስገባችኋል። ጆይን ካደረጋችሁ በኋላ አንድ ጊዜ ባክ ብላችሁ አድርግ ያለው የምትለዋን አረንጓዴ ምልክቷን ራይቷን ቲክ በምታደርጉበት ሰዓት በቀጥታ እናንተ ገንዘቡን ከታች ይጨምርላችኋል። ከዚህ በተጨማሪም ደግሞ እናንተ ቦቶችንም በተመሳሳይ ጆይን እያደረጋችሁ ልክ እንደዚሁ በዚህ መንገድ የምትፈልጉትን ያህል ከሰራችሁ በኋላ ከ25 ብር ጀምሮ በቴሌብር ማውጣት ትችላላችሁ። ይህንንም ገንዘብ ለማውጣት ደግሞ እናንተ 25 ብር በቀላሉ በአጭር ጊዜ ውስጥ መድረስ ትችላላችሁ። ምክንያቱም ሪፈራል ላይ ጠይቃችሁም ሪፈራል ብትሰሩ ለእናንተ ቦነስ አለው። ነገር ግን ሪፈራል ባትሰሩም ደግሞ ለእናንተ ክፍያው አይቀርባችሁም ማለት ነው። በቀላሉ ጆይን እያደረጋችሁ ምንም ሰው ሪፈራል ሳትጠይቁ መስራት ትችላላችሁ። ከዚህ በመቀጠል እኔ እንደምትመለከቱ ባላንስ ጋር ላይ በምገባበት ሰዓት 147 ብር አለ። ይህንን ብር እንዴት አድርጌ እንደማዋጥ ነው ለእናንተ የማሳያችሁ። ይህንን 147 ብር እንደምትመለከቱ ካያችሁ በኋላ ባላንሱን አይታችሁ ማለት ነው ስጨርሱ ዊዝድሮ የሚለውን አንድ ጊዜ ትጫኑታላችሁ። በመቀጠልም የገንዘብ መጠን አስገባ ይላችኋል። ይህንን የገንዘብ መጠን የሚለውንም አንድ ጊዜ እናንተ የምትፈልጉትን ማውጣት የምትፈልጉ ከ25 ብር በላይ የሆነ ገንዘብ ትሞሉለታላችሁ። በቴሌብር ስለሆነ የሚገባላችሁ ማለት ነው። ለምሳሌ እኔ አሁን ዘንዳ 143 ብር አለው። ነገር ግን እኔ ማውጣት የምፈልግ 100 ብር ነው። 100 ብር ብዬ በምጽፍበት ሰዓት ልክ እንደዚህ ከ24 ሰዓት እስከ 24 ሰዓት ውስጥ ባለው ማለት ነው ገንዘቡ ገቢ ይሆናል ይለኛል። ይህም እስከ 24 ሰዓት ውስጥ በምጠብቁበት ሰዓት 24 ሰዓት አይጠብቅም። እኔ እዚህ ዘንዳ ቪዲዮውን አቁሜ ስለማሳያችሁ በምን ያህል ሰዓት እንደገባልኝ ይህንን ገንዘብ እንደምትመለከቱት ነው። እንግዲህ ወጪ ያዘዝኩበት ሰዓት ሌሊት ነው። ነገር ግን እንደምትመለከቱ ቃል ላይ ገብቶልኛል ማለት ነው። ብር ፐርሰናሊ ስለሆነ ምክንያቱም ይህ ገንዘብ የሚገባላችሁ ከግለሰብ ገንዘቡ ገቢ የሚደረግ ከግለሰብ ስለሆነ ሁሌ ራሱ እያዩት ዲፕሊ ስለሆነ የሚያስገቡላችሁ እነሱ ዘንድ አድሚኖች ማለት ነው። እናንተ ተረጋግታችሁ መጠበቅ ነው። ነገር ግን ከ24 ሰዓት አያልፍም። ልክ እንደዚህ የኔ ብር ገብቶልኛል በሚገባልኝም ሰዓት ክፍያ ተጠናቋል የሚል እዚህ ዘንድ ምልክት ይመጣልኛል። ቴሌብር ጋርም ገብቼ ልክ እንደዚህ በማሳይባችሁ ሰዓት ትራንዛክሽን ላይ ለእናንተ በማሳይ ሰዓት ልክ እንደዚህ ገንዘቡ መግባቱን ማረጋገጥ ትችላላችሁ ማለት ነው። ገብቶልኛል፣ ለእኔ ሰርቶልኛል። እናንተም እንደዚህ አድርጋችሁ ገንዘብ መስራት ትችላላችሁ። ከታይ ደግሞ አድቨርታይዘር የሚለውን ነክታችሁ እናንተ ማስታወቂያዎችን እንዲሰራላችሁ ዘው ቦቱ ዘንዳ ማናገርና እናንተን ቻናልም ማሳደግ ትችላላችሁ ማለት ነው። እንዲህ አይነት ቪዲዮ ስለቅ በድጋሚ እንደርሳችሁ እስካሁን ድረስ ከተከታተላችሁ አይቀር ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ። በቀጣይ እስከምንገናኝ ድረስ ደግሞ ይመቻችሁ።